ልመነው እንዴት ልመነው? ሁሌ ራሴን አጠፋለሁ ይለኛል። ሁሌ ራሴን አጠፋለሁ ይለኛል። እንዴት ነው ማምነው? እውነቷን ነው። ይሄ እውነቷን ነው። ለምን ራሴን አጠፋለሁ የሚል ሰው ነገ ደግሞ ከሰርኩ ብሎ ለምሳሌ ቢዝነስ ከፍቶ ከሰርኩ ብሎ ራሱ ያጠፋል። ሶሪ ፈቲያ እሱ ነገር የዚህን ያህል የሚያስጨንቅሽ ከሆነ ችግር የለም። አላጠፋም ራሴን። በቃ ለአንቺ ስለ ራሴን አላጠፋም። ሁለተኛ እኮ አይደለም ብለህ እንዳታስፈራራ። ራሴን አጠፋለሁ ትላለህ። አልልም አይዞሽ። ያውልህ እሱ አሁን አንተን ማመን ያቃተበት ምክንያት በትንሹም በትልቁም ራሴን አጠፋለሁ እያልክ ስታስፈራራት ነገ ትዳር ይዘን አብረን እየኖርን ከስራ ቢባረር ራሱን ሊያጠፋ ነው። የሰውዬ አክሲደንት የመኪና አደጋ ቢደርስበት ራሱን ሊያጠፋ ነው። ከሰርኩ ብሎ ወይ ቢዝነስ ጀምሮ ቢዝነሱ ቢከስርበት ራሱን ሊያጠፋ ነው። በትንሹም በትልቁም ራሴን አጠፋለሁ የሚል ሰው ላይ መተማመን አይቻልም። ገባ? እና እሷ እንዴት ነው ብትጋቡ እንኳን እንዳባወራ ልትተማመንብክ በቀን እኔ ብሞት ልጆቼን ያሳድጋል፣ ልጆቼ አይቸገሩም፣ እኔ ብሞት ልጆቼን አስተምሮ አሳድጎ ለቁም ነገር ያበቃል ብላ ልትተማመንብክ አትችልም። ምክንያቱም በትንሹም በትልቁም ራሴን አጠፋለሁ የሚል ሰው የሰው ልጅ ሲጀመር ለምንም እና ለምንም ነገር ራሱን ማጥፋት የለበትም። ቀኑን ነው መጠበቅ ያለበት። መብትም የለንም ራሳችንን የማጥፋት። ፈጣሪ በፈለገ ሰዓት ይጠራናል። ተራችን ሲደርስ እንሄዳለን። ተራችንን እየጠበቅን ነው ሁላችንም። ላይክ እንደተሰለፈ ሰው ቁጠሩ። ሰልፍ ላይ ነን። ስም ዝርዝራችን እየተጠራ ነው። ተራ ሲደርስ እንሄዳለን። በተረፈ ደግሞ ወንድ ልጅ ለሴት ብሎ ወንድም ሆነ ሴትም ሆነ ለሰው ብሎ ራሱን የሚያጠፋ ከሆነ የሀገር ሸክም ነው፣ ለማንም አይጠቅምም። እኔ ብያታለሁ። መጀመሪያም ይቅርታ አድርግልኝና ምን አልኳት መጀመሪያ ትናንትና፣ ለሴት ብሎ ራሱን የሚያጠፋ ከሆነ ያጥፋ፣ ለሀገርም አይጠቅምም። ለሴት ብሎ ራሱን የሚያጠፋ ሰው ሴት ሞልቷል፣ ወንድም ሞልቷል። የማይፈልገኝን አልፈልግም፣ የሚፈልገኝን አክብሬ ከሰጠኝ ፍቅር እጥፍ አድርጌ ይሰጠዋለሁ። 50% ፍቅር ቢሰጠኝ እኔ 100% ፍቅር ሰጠዋለሁ። በተረፈ ግን የማይፈልገኝ ስም ጠየካት፣ አልፈልግም አለች፣ መብቷ ነው። አልወደደችህም። በግድ ግን ግድም ውደጅኝ ማለት ግን እልህ ነው እንጂ ፍቅር አይደለም። ማናችንም ሪጀክት ልንደረግ እንችላለን። ይከብዳል፣ ያማል። ግን ትንሽ አልቅሶ መተው ነው። ትንሽ አልቅሶ መርሳት፣ ህይወት ይቀጥላል። አይደለም እሷን ለማሳመን የማድረገው ጥረቶች ናቸው። ራሴን ላጠፋ ነው ምናምን እሷን ለማሳመን ነው እንጂ እንግዲህ እውነቱን ለመናገር ራስክን እንዳታጠፋ ፈርታ እሷ ራስክን እንዳታጠፋ ፈርታ አብራክ ብትሆን ግን ልቧ ከአንተ ጋር ባይሆን ምን አይነት ደስታን ታገኛለህ? ችግር የለውም። እሱ ስትቀርበኝ የዛ በኋላ እንዴት እንደማሳምናት አውቃለሁ። እንዴት አድርጌ እየጠየቀሽ ያለው አንድ እድል ብትሰጪው እና ብትቀርቢው እንዴት እንደሚያሳምንሽ አሁን አንቺ እንዴት ልመነው ነው ያልሽው። እሱ ደግሞ አንድ እድል ትስጠኝና ትቅረበኝ ከዛ እኔ እንዴት እንደማሳምናት አውቃለሁ ነው የሚለው። እኔን ነው የሚያሳምነው። እና ሌላ ማን አለ ከዚህ ጋር ከአንቺ ውጭ? ሲጀመረ ራሱን ይወዳል እሱ። በመጀመሪያ ደረጃ ጥያቄ ያለኝ እሱ ራሱን ይወዳል። ትልቅ ጥያቄ። ራስህን ትወዳለህ ወንድሜ? እወዳለሁ። እንዴት አልወድም? ራሱን የሚወድ ሰው እንዴት ራሴን አጠፋለሁ ይላል? አልኩሽ እኮ በቃ እሷን ለማሳመን ማድረገው ጥረት ነው። አጠፋለሁ፣ ራሴን አጠፋለሁ ነው የሚለው ነገር እንጂ የዚህን ያህል አላህ ምፈራ ሰው ነኝ። ፈቲያ ብትሄድ ማለት ነው። አንድ ፈቲያ እምቢ ብትልክ እዚህ ጋር 225 እንደሆን ይገብዘኛል ጭንቅላቴን ብዙ ጊዜ። ወላሂ ነው የምልሽ፣ የእውነቴን ነው የምናገረው ሀቢባ። እና አሁን ሳስበው እቺ ልጅ እያስገደድኳት ይመስለኛል። አሁን ምን እንዳለች ሰምተሻል? ለእናትህ ብዬ የእናትህን እርግማን ብዬ ምናምን እያለች ነው። እና እኔ አብሽሪ የኔ ልዩ አብሽሪ። እንግዲህ አንቺ አላህ ልብሽን ለእኔ ሲያደርገው ቀን ተመለሰች ተመጫለሽ፣ ተጠብቅሻለሁ ኢንሻአላህ። ሌላ ሚስት ካላገባው ወይ ሌላ ሴት ካላያስኩ ማለት ነው። እሺ ፈቲያ አሁን ሌላ ሰው አግብታ ብትወልድስ ያንተ ፍቅር ስቲል ይቀጥላል? በህይወት እስካለች ነው የምታፈቅራት ማለት? መቼ ነው የሚያቆመው ያንተ ፍቅር የሚያልቀው? አይቀጥልም እያልኩሽ እኮ ነው። አይደለም ሌላ ሰው አግብታ እኔ አሁን በህይወት ሌላ ሴት ብላ አስገባ እችላለሁ። ገባሽ? እና አሁን የሰው ማስገደድ አየሽ አሁን ብሎ አሁን ማለት ጀመረ። እኔ ለውጡን እያየሁ ነው። መጀመሪያ አየሽ ነበረ 832 ሰው ፎሎ ሲያደርገው ያለው ይሁን አማራጭ እያለኝ ነው። እንዴት ከዛሬ ሊደሷ ብዬ ራሴ እንዳጠፋ የነበረው እያለ እየተጸጸተ ነው። ሀቢባ አትሳሳች፣ በእነሱ መንገድ አትሄጂ ሀቢባ አትሳሳች፣ እነሱ በሚሉት መንገድ አትሄጂ። እኔ እንደዛ አይደለም ያልኩት ያለሁት
እሷ በምትልሽ አይደለም መሪ ያለብሽ አንቺ መሀል ሁኝና የሁለታችንም እንትን ብለሽ የራስሽን ውሳኔ ላይ ወስኝ ሀቢባዬ። ላና ወደ እሷ ሄድኩኝ። ሶሪ ትክክል ለህ እየደገጽ ነው። እኔ አሁን ትንሽ ሳይኮሎጂ እየተጫወትኩባት ነው ልጅቱን። አንቺ ከገባሽ እንደዚህ በግልጽ እንድናገር አትጋብዥኝ። ተይ እሺ ንገረኝ። እንዴት እየተጫወት መቼም አይጠፋሽም። እንዴት አድርገሽ ሴት ልጅ እንደምስቢያት አይደለም እንድታዝንልህ አንተ ነው ራሴን ያጠፋለሁ ምናምን ትላት ፈርታ ወደ አንተ እንድትመጣ ነው። እንዳታጠፋ ፈርታ እንጂ የእውነት ሰን አታጠፋ ብያለሁ እኮ እሱንም ተናግሬያለሁ እኮ። አሁን የዚህን ያለ ምን መሰለሽ አሁን በዚህ ከ2000 እስከ 3000 ሰው እያየን ነው አይደለም። የሆነ ነገር ስትናገሪ ለሰው በጥሩ እንዲማርበት ወይም በጥሩ ነገር እንትን አንደርስታንድ እንዲያደርገው ነው ማድረግ ያለብሽ። ይሄን ነገር ገባሽ? እንጂ አሁንነት እኔ እንደዚህ ሰለው የሆነ ሰው እኮ እንደዚህ እንደኔ አይነት ስሜት ኑሮት እንደዚህ ራሴን አጠፋለሁ ብሎ እውነቱን ሊያጠፋ ይችላል። ገባሽ? እኔ እንደዚህ አይነት መልክ ሰው እንዲዝልኝ አልፈልግም። ገባሽ አይደለም? እንግዲህ ብዙ ንግግር አልችልም፣ ይቅርታ አፉ በሉኝ። ያው እና እንደዛ ነው። እንዴት ነው አንተ የምትቀየረው? ቅድም ራስን ልታጠፋ አልነበር እንዴ ለኔ ስትል? አሁንሳ ለምንድን ነው በዚህ ደቂቃ ውስጥ የተቀየረው ራስን ማጥፋት? ምን አየ 875 ሰው ፎሎ አደረገ። ወንዶች እኮ ይሄ ነው አመላችሁ። እኔ እኮ ለዚህ ነው ትርታዬ ማላምንክ። ተው ትርታዬ ግን ተው ትርታዬ ግን ይቆጫል። ትርታዬ አንቺን ነው የሚቆጭሽ። እኔ ላይ ተናገረ ራሱን የእውነት እሱ ራሱን የሚያጠፋ ሰው አይደለም። ራሱን ይወዳል። ግን አንቺን ለማሳመን ወደ እሱ እንድትመጪ ስለፈለገ ነው። እሺ እንድትዩ ፍሉ አይደለም ሀቢባ። እኔ ራሴን ላጠፋ ብፈልግም ቢሆን እዚህ ሜዳ ላይ እንደዚህ ብዬ መናገር የለብኝም። አንደርስታንድ ሚ እንደዚህ ብዬ መናገር የለብኝም። ሌላው ካንተ አይቶ አሁን ተረዳሁ ወንድሜ። አንተ ራስህን ልታጠፋ የሞከርከው የእውነት ሊሆን ይችላል፣ ግን ሚዲያ ላይ ማውራት አትፈልግም። ምክንያቱም ሌላ ሰው ካንተ አይቶ ራስን ማጥፋት እንዳይማር አይደል? አዎ አዳፕት እንዳያደርጉት ይሄን ነገር እየተላመዱት እንደሄዱ ሰዎች ጥሩ አይደለም። በዚህ ዘመን ራሱን ለማጥፋት የሚሞክር ሰው አለ ብለህ ታስባለህ? ሰው በጣም ራስ ወዳድ ነው እኮ። ሞቶ አለ የኑሮ ውድነት ለሴት ብሎ ወይ ለወንድ ብሎ ሳይሆን የኑሮ ውድነት ሊያስጠፋው ይችላል። ወላሂ እንግዲህ አለ የለም አይባልም። እሺ ለምንድን ነው እንቅልፍ አልተኛም? እኔ አንቺ ድምፅሽን ካልሰማሁ እንቅልፍ አልተኛም። በትርታዬ ድምፅሽ ባልበል ኦኬ እንደሽ እንዳልሆነ ይኛል። አሁንም መስዬ ሙሐመድ የሚባለውን ሰውዬ የሚውት አድርጊው ፕሊዝ። እሺ ስለዚህ አሁን በምን ተስማማችሁ መጨረሻ ላይ? ችግር የለም። እኔ እንግዲህ ከዚህ ከሰው ፊት አስገብቼ ምናምን ላስከድል አልፈልግም። ቆይ አይደለም ፈቲያ እድል ልትሰጪው ትችያለሽ። ከሚወድሽ ሰው ጋር ብትሆኚ ይሻልሻል። አንቺ ከምትወጂ ወንድ ጋር ብትሆኚ ደስተኛ አትሆኚማ። እሱ ከሚወድሽ ወንድ ጋር ብትሆኚ ግን የሚወድሽ ወንድ ስለሚንከባከብሽ፣ ስለሚያከብርሽ፣ ፍቅር ስለሚሰጥሽ አንቺም ታፈቅሪዋለሽ በሚሰጥሽ ፍቅር። ስለዚህ እኛ የምንልሽ ምንድን ነው? እንደ ሴት ስማርት ሆነሽ ከሚወድሽ ሰው ጋር ብትሆኝ ይሻልሻል። ሴት ልጅ ከምትወደው ጋር ከምትሆን ከሚወዳት ጋር ብትሆን ሞር ደስተኛ ትሆናለች በህይወቷ። ኖ ያለች ልጅ አለች። ሃይማኖት ፈልገሽው ነው ኖ ያልሽው? አብረው እንዲሆኑ አልፈለግሽም? አንቺ ፈለግሽው? ምን ነው እንጂ ሃይማኖት ምን ሆነሽ ነው? ምን ፈልግ ሃይማኖት እና ወስኝ እንዴት ተፈታለው? እንዘላ ፈጣሪ አድርጋ ነው የሚባለው። ዝላችሁ ነበር ያለው ታ እንድቁመት ተዋት ጉዳይ ተዋትና በቃ ሴት አለች ታስቀሽ ሌላ ሴት ማናት እንዴ? አይደብርም እንዴ በፍቅር እንደዚህ ነው? ስለዚህ አሁን እድል እንደምትሰጪው ቃል ግቢ እዚህ ጋር። እኛ እድል ያለሽ ነው እድል ስጪውና ያሳይሻል። እኔ የምር ነው እምባዬ ሁሉ እየወጣ ነው መሰለሽ። በቃ አሳዘነኝ። እስከዛሬ ያስለፋሁት ሁሉ አሳዘነኝ።
ጎበዝ በቃ እንዲህ ባለው አየሽ። ከዛሬ ሁሉ ካሳዘነሽ በቃ ይኸው ተስማምታለች። ወንድሜ እድል ያሳዘነኝ አቡ ገባሽ? በቃ አሁን እኔ ካቆምኩኝ እንዴት ነው እሱ ምግብ የሚበላው? እንዴት ነው የሚተኛ? እኔ አሁን እሱ ነው የሚያሳስበኝ። እኔ ሁሌ እሱ ማስተኛትና ምግብ ማብላት አቅቶኛል አቡ። አይዞሽ ብዙ የሚያበሉና ምግብ የሚያስተኙ እዚህ ውስጥ ፎሎ አድርገውታል። አታስቢ፣ ስለ እሱ አያሳስብሽ። ስለ ራስሽ አስቢና ትፈልጊያለሽ እድል ትሰጪዋለሽ አትሰጪውም በሚለው ላይ ወስኝ። እድል ልትሰጠኝ አልፈለገችም። ሚዩት እያደረገች ነው።